ተዋናይ ብሩክታይት በልጅነቷ ከቤተሰቦቿ ጋር ተጣልታ ጎዳና በወጣችበት አጋጣሚ እንደ ልጅ ተንከባክባና ጠብቃ ወደ ቤተሰቦቿ የመለሰቻት ደግና ትሁት የሆነች ኢትዮጵያዊ በአካል ከ12 ዓመታት ቆይታ በኋላ አግኝታታለች። ይህ በእንዲህ እንዳለ በብዙ ሙዚቃዎች የምናውቀው ድምፃዊ ወንድሙ ጅራ ብቸኝነት እየተሰማኝ ነው ሲል በቲክቶክ ገጹ አሳወቀ። ሰላም ጤና ይስጥልን ክቡራን ቤተሰቦቻችን እንደምን ሰነበታችሁ? ይህ ኢትዮ ፋስት ኒውስ ነው። ወቅታዊ እንዲሁም ደግሞ መነጋገሪያ የሆኑ ጉዳዮችን እናንተ የምናደርስበት የዩቲዩብ ቻናላችን ስለሆነ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ ስንል ከወዲሁ እናሳስባለን። ተዋናይ ብሩክታይት በልጅነቷ ከቤተሰቦቿ ጋር በተፈጠረ አለመግባባት ቤት ለምን ስትል ከቤተሰቦቿ ወጣ ሐዋሳ አውቶቡስ ተራ ስታለቅስ የተመለከተቻት አንድ ደግ ኢትዮጵያዊ ሴት በአጋጣሚ የባሏ እናት ሞቶ ለመጠየቅ ከአዲስ አበባ ወደ ሐዋሳ በሚጓዙበት አጋጣሚ ይህች ወጣት ስታለቅስ ይመለከታል። ይህች ወጣት ያኔ የ15 ዓመት ሕፃን የነበረችው የአሁኗ አርቲስት ብሩክታይት ነበረች። ወይዘሮ አዜብም ብሩክታይትን ከሐዋሳ ወደ አዲስ አበባ በማምጣት እንድትረጋጋ በማድረግ ከቤተሰቦቿ ጋር በሰላም እንድትገናኝ አድርገዋታል። ብሩክቲም አሁን ያኔ እሷ ይህንን ባታደርግ ኖሮ አሁን ያለሁበት ደረጃ አልደርስም ነበር ስትል አመስግናታለች። ባለፈው ሳምንት ያየነው የቀረበው ሾው በጣም ደስ ይላል፣ አይቼዋለሁኝ። ስለኔ የገለሽው ነገር በሙሉ በጣም ደስ ብሎኛል። በጣም አመሰግንሻለሁ። ቴንኪው በጣም። ይህ በእንዲህ እንዳለ በብዙ ስራዎች የምናውቀው ድምፃዊ ወንድሙ ጅራ ብቸኝነት እየተሰማኝ ነው ሲል በማህበራዊ የቲክቶክ ገጹ አሳውቋል። በብዙ ስራዎች የምናውቀው አርቲስቱ ከዚህ ቀደም ሲል ሴፉ ሾው ላይ ቀርቦ አንዳንድ ችግሮች እንደገጠሙት ሲናገር ተሰውናል። በአሁኑ አርቲስቱ ያለበት የኑሮ ደረጃ እሱ ለህዝቡ ካደረገው ነገር አንጻር ምንም እንደማይመጥኑት ያሳያል። እኛም ለአርቲስቱ በጎ ነገር እየተመኘን ከወዲሁ እንሰናበታለን። ሰላም።